ዛሬ ደግሞ አንድ ፕሮፌሽናል የእግር ኳስ ተጫዋች የሆነ ታካሚ ላይ የሰራነውን የኤሲኤል ቀዶ ሕክምና ነው ማሳያችሁ። ከሌላው በምን እንደሚለይ እናያለን። እዚህ ላይ እንደምታዩት ጅማቱ በመበጠሱ ምክንያት እግሩ በቀላሉ ይንቀሳቀሳል። እንደተለመደው አርትሮስኮፒ ሰርጀሪ ስንጀምር ሜኒስከስ እና ሌሎች ጉልበት ውስጥ ያሉ ስትራክቸሮች ኢንታክት መሆናቸውን አረጋገጥን። ይሄ ደግሞ የምታዩት የተበጠሰው የኤሲኤል ጅማት ነው። እንደምታዩት ሙሉ ለሙሉ ከአጥንቱ ተለያይቷል። ስለዚህ ይህንን በአዲስ ጅማት ሪኮንስትራክት እናደርጋለን ማለት ነው። እዚህ ላይ አዲስ አጥንቱን ድሪል በማድረግ አዲስ ጅማት የምናስገባበትን ቦታ እያዘጋጀን እንዳለ ያሳያል። ይሄ ደግሞ አዲሱን ጅማት ወደ ቦታው ሸትል እያደረግን እያስገባን ነው። ጅማቱ ከገባ በኋላ እዚህ ላይ በምታዩት መልኩ ስቴብል እንደሆነ አረጋገጥን። ቦታው ላይ በጥሩ ሁኔታ እንደያዘ ካረጋገጥን በኋላ አሁን እንግዲህ ፕሮፌሽናል ተጫዋቾች ላይ እዚህ ላይ አናቆምም ማለት ነው። ለሌሎች ታካሚዎች እዚህ ላይ በቂ ነው ማለት ነው። እስከዚህ ድረስ ያለው ሰርጀሪ። ፕሮፌሽናል ተጫዋቾች ሲሆኑ ግን ዲማንዳቸውና ጫናው ከፍተኛ ስለሆነ አዲስ ያስገባነው የኤሲኤል ጅማት ከፍተኛ ጫናዎችን መቋቋም እንዲችል ከጎን በኩል ሌላ ጅማት በመውሰድ በዚህ መልኩ ሪኮንስትራክት እናደርጋለን ማለት ነው። በዚህ መልኩ የተሰራ ጅማት ከፍተኛ ጫናዎችን መቋቋም ይችላል ማለት ነው። ይሄ ነው የዛሬ መልእክቴ። አመሰግናለሁ።